ዛሬም የሚገርም ቀን ያሳለፍኩት ሰሞኑን መንገድ በዝቶብኝ ስለነበር ድካም ስለተደራረበ ከእንቅልፌ 5 ሰዓት ነው የተነሳሁት። ከዛ በኋላ የሚገርም ቀን አሳልፌያለሁ። ሁላችንም ስለምትወዱት ቪዲዮን ላይክ አድርጋችሁ ጀምሩ። ወዳችኋለሁ። አዲስ አበባ በሄድኩበት አጋጣሚ ስራዬ በጎ አድራጎት ድርጅት ተገኝቼ ነበር። ከተመሰረተ 15 ዓመት አልፎታል። በእነዚህ ጊዜያት በ2006 የጤና ኬላ አስገንብቶ ለአካባቢው ማህበረሰብ የተለያዩ የጤና ድጋፎችን ሲያደርግ ቆይቷል። ብዙዎችን አስተምሮ አስመርቋል። በአሁኑ ሰዓትም ለ300 ህጻናት ዘወትር ሐሙስና ቅዳሜ የምገባ ፕሮግራም ያደርጋል። ለ237 ሰዎች የአስቤዛና በየ21 ቀኑ መኮረኒ፣ ጤፍ፣ ሳሙና፣ ዘይት የመሳሰሉትን ድጋፍ ያደርጋል። ይህን ድርጅት ማገዝና ማግኘት ለምትፈልጉ የቲክቶክ አካውንታቸውን ከስር ሜንሽን አደርግላችኋለሁ። ፎሎ አድርጓቸው። አመሰግናለሁ። ዛሬም የሚገርም ቀን ያሳለፍኩት ሰሞኑን መንገድ በዝቶብኝ ስለነበር ድካም ስለተደራረበ ከእንቅልፌ 5 ሰዓት ነው የተነሳሁት። ከዛ በኋላ የሚገርም ቀን አሳልፌያለሁ። ሁላችንም ስለምትወዱት ቪዲዮን ላይክ አድርጋችሁ ጀምሩ። ወዳችኋለሁ። አዲስ አበባ በሄድኩበት አጋጣሚ ስራዬ በጎ አድራጎት ድርጅት ተገኝቼ ነበር። ከተመሰረተ 15 ዓመት አልፎታል። በእነዚህ ጊዜያት በ2006 የጤና ኬላ አስገንብቶ ለአካባቢው ማህበረሰብ የተለያዩ የጤና ድጋፎችን ሲያደርግ ቆይቷል። ብዙዎችን አስተምሮ አስመርቋል። በአሁኑ ሰዓትም ለ300 ህጻናት ዘወትር ሐሙስና ቅዳሜ የምገባ ፕሮግራም ያደርጋል። ለ237 ሰዎች የአስቤዛና በየ21 ቀኑ መኮረኒ፣ ጤፍ፣ ሳሙና፣ ዘይት የመሳሰሉትን ድጋፍ ያደርጋል። ይህን ድርጅት ማገዝና ማግኘት ለምትፈልጉ የቲክቶክ አካውንታቸውን ከስር ሜንሽን አደርግላችኋለሁ። ፎሎ አድርጓቸው። አመሰግናለሁ።